ነጃ ኖ አራይ ስራ ባልደረባ ናት ችግር ነጃ አንቺ ግሪሎ ማኔ አፈርም ግጬ ነው ለምኝ ቢሆን ልጆቹን እኮ ማሳደግ አሳደጋለሁ በዛ ወዳለው በረራይ ስንት ሰዓት እንደሆነ ታውቂያለሽ ከስራ ልክ ከስራ السلام عليكم ورحمة الله وبركاته እንዴት ናችሁ እንደምን አላችሁ ቤተሰቦቼኛ ዳና ነን አልহামዱሊላህ ጤናችሁ እንዴት ነው ያው እዚህ ደርሰናል አልহামዱሊላህ አሁን ለስራ ለመሄድ እየተዘጋጀሁኝ ነውና የሆነ ሐሳብ መጣልኝ እና ያን ሐሳብ ደግሞ በቃ ቶሎ ወጣለው ብዬ እሷን ዛሬ አቃጥላታለሁ ብዬ ያው እንደ ከዚህ በፊቱ ማለት ነው እና ዛሬ ቆርጬ ተነስቻለሁ ወደ ስራ ለመሄድ ስነሳ ነው ይሄ ሐሳብ በቃ ቅጭ ብሎ ይመጣልኝ አቤት ተንኮል ሲመጣ ግን እናንተ ማለት ነው ታሳዝናላችሁ ቆይ እኔ እሷን እንደዛ ስታረገኝ አንድም ሰው ወይኔ ወንድሜ እኔን ያለኝ የለም አረሽም ነው እንዴ እስቲ አንድ ሰው እንኳን አራሳዘነኝ በሉ እና ይሄን ይመስላል አሁን ምን መሰላችሁ ሐሳቡ እሷን ያው ለባብሽ ስለሆነ ለስራ ለመሄድ በቃ ለስራ ብዬ ወደዛ ሄዳለሁ የሆነ ሌላ ሀገር የስራ እድል ስለመጣልኝ ለተወሰነ ጊዜ እዛ ሄዳለሁ ልጆቹንም ቄውንም አንቺ እንደምታረጊው አርጊው አንቺ ጎበዝ ነኝ እላታለሁ ያው በዛው እንደሚሄድ ማለት ነውና አስባችኋል ባሎቻችሁ ተነስቶ ወይም ደግሞ ሚስቶቻቸው ተነስተው ኦል ሰደን በቃ ለስራ እድል ሌላ ቦታ ሄዳሉ ሲላችሁ ምንድነው የሚሰማችሁ እና ያን ስሜት ለማወቅ ነውና ሻወር ወስጄ ቫዝሊን ምናምን አልተቀበባው ነጫጭባውኛለሁ እና እሱ ነው የሚያረጋው ዛሬ ቅጥል ነው የሚያረጋት አስለቅሳታለሁ ካቻልኩኝ አስለቅሳታለሁ ካልቻልኩኝ እናድዳታለሁ ካልቻልኩኝ ምንም ማረግ አልችልም እና ይሄን ይመስላል እንግዲህ ከኔ ጋር ሆኑ አሁን እኔ ቦርሳዬን ወስጄ ምናምን ወደዛ ሄዳለሁ እንገናኛለን እናንተ ደግሞ ይሄን ቪዲዮ ከወደዳችሁ ከተማራችሁበት ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ በየሳምንቱ 2 ቪዲዮ እንለቀዋለን የደውል ምልክቷንም ነካ ያያረጋችሁ እለፉ እንላችኋለን እንወዳችኋለን ሐሳባችሁን ደግሞ ኮሜንት ስር ጻፉ ወደ ስራ ሰላም አለይኩም እንዴት ነሽ አሎ ታይ እንታ አልቀመጥም እና ምን ይሻላል ሳትበላ ሄዳለሁ ስራ ሰዓት ነው አይ ኖ በቃ ስናኩ ችግር የለውም ሄዳለሁ ይኸውልሽ ምን ነግርሽ ነገር አለ እስቲ እናስቀምጪው ምንድነው እሺ አዳምጪኝ ይኸውልሽ የሆነ የስራ እድል አለ እና ለብዙ ጊዜ እንትን እየፈለኩ ነበር ያን እድል ለመጠቀም እየፈለኩ ነበር እና ፋይናሊ አፕሩቭ አድርጎኛል ስራው ምንድነው ለተወሰነ አመታት ሌላ ሀገር ሄጄ እዛ እንድሰራ ነው እየገባሽ ነው አይደል እዛ እንድሰራ እዛ አገባኝ ማለት እዛ እንዲሰራ ስትል ምን ሆናለች ልጅቷ እዛ ሄጄ ሰራለሁ እዛ ተቀምጬ ሰራለሁ ከዚህ የምሰራው ስራ እዛ ሆኜ ሰራለሁ ማለት ይሄ ስራ እድገት እኮ ነው ጥሩ ነው ከፍሉ ኦኬ ጂጂ ሮማ ጂጂ እሺ ስለዚህ አንቺ ደግሞ ያው ልጆችንም ቄውንም እንደምን አድርገሽ ያው ቴክር ታደርጋለሽ ማለት ነው ማለት እስከመች ያው ቢበዛ 5 አመት ነው ቢበዛ ሚኒመም 3 አመት ነው አሉ አሪፍ ከሆነ ደግሞ እስከ 5 አመት ሊሄድ ይችላል ማለት ነው ስለዚህ አንቺ ደግሞ ሁሉንም እንደምትወጪ ያውቃለሁ ስለዚህ ማለት ነው ይኸውልሽ ቄውን ልጆቹንም በጊዜ ወደ ቀልድ መሆን አለበት ማለት አሁን ነው መጥተ ስራ ሊሄድ ነው እንዴ ሊሆን ነው አመት ሸንጀቹ አንጥቃ ሰይተሙ ማለት ምን አላት ለኛ ለራሳችን እድገት አይደል እንዴ እድገት ቢሆንስ አብረን ብናደግ ምን ችግር አለ አብረን እንሄዳለን አሽ ቀላል እኮ ነው አብረን እንሄዳለን ትላለች ምን ታረጋለሽ የት ነው ቦታው ሌላ ሀገር ነው ቦታ ምን ያደርግልሻል ጭራሽ ምን ያደርግልሻል አዎ
እና ለምን ነገር ገኝ እኮ ከሲዮንታ ነው ይቀልዳል። እኔ እነኝን 3 ልጆች ብቻ ምን እንዲያረግ ነው ይፈልጋል? አሁን ሰዓቱ አልፎልኝ ወይ ቀልድና ቁምነን ቁርስን በልተት ይላል። ቆይ ያወራው ሸደ እዚህ ውሃው ቁርስኛ ተደንታም ከመጀመሪያው አንተ ሁሉ ነገሩን ከጨረስኩ በኋላ ለኔ መንገር የጀመርከው ይቀልዳል እንዴ? ይኸውልሽ ይሄ የስራ እድል ነው። የሆነ ጥሩ ነገር ሲመጣ ለሰው መናገር አያስፈልግም። በቃ እኔ እኮ ሰው አይደለም ምስትህ ነኝ አርጎ እጌቴ እስኪያልቅ ድረስ መጠበቅ ነው። እጌቴና ለማናት የቲሚቲ ሰው ሚቲሺ እኔና ሌሎቹ እኔ ሚስቴ ነሽ አልኩሽ። እኔ ሚስቴ አይደለም እና እንደ አዲስ እንደሌላ ሰው ነው እንዴ አሁን የምትነግረኝ? ነገሩን ከጨረስኩ በኋላ ምን ችግር አለው? አልገባኝም። እንረዳዳ እንጂ ተረጂ ምኑ ነው የምረዳ? አንቺ ማመቼ ማትረጂኝ? ይኸውልሽ ይኸውልሽ አብዲ ማለት ተባታ አትቀልድብኝ። ቆይ ስራ መሄድ አልፈለክም እንዴ? ለብሰ መጣህ እኮ ስራ እኔማ ስራ መሄድ ፈልጋለሁ እና የረፈደብህ ነው ቁርሱን ልስጥ ያልኩሽን እሺ ብለሽ ተቀበይኛ። ምኑ ነው እሺ የሚለው? ካልተቀበልሽኝ እኮ እኔ እሄዳለሁ። ግን ስላከበርኩሽ አይደል አሁን መጥቼ የሚነግርሽ። ኧረ እባክህ። ስለዚህ ይኸውልሽ ዛሬ ልጆቹን ከትምህርት ቤት የምታመጫቸው አንቺ ነሽ። ከዛስ ትለኛለች። ከዛ በቃ ይቀጥላል ኑሮ። እኔም እዛ ኑሮ አንቺም እዚህ ኑሮ ለተወሰነ ዓመታት። የምርህን ነው? አዎ ምንም ማድረግ አይቻልም። ኧረ እባክህ። አዎ በቃ ምንም ማድረግ አይቻልም። ያ አንዴ እንዴ ነው ከመሬት ተነስተህ ለ3 ዓመት ለ5 ዓመት ልሄድ ነው እንደ ዛሬ ጤነኛ ሆኜ አላውቅም። አይገርምሽም? አናና ሃርኪሲን ላሊ ነው አናና ዋንፈኒ ወይቲ ሚቲ ይሄ እኮ ትዳር ውስጥ ነው ያለነው። ልጆች ይዘን ነው በጋራ እየኖርን ያለነው። ዝም ብለህ ከመሬት ተነስተህ ሞመድ ውስጥ እኔም በ5 ደቂቃ ባልሞላ እንትን ውስጥ መተህ እንዲህ ሊሆን ነው እንዲሁኝ በዚህ ግቢ በዚህ ውጪ እና እኔን የሚያክል ቤት ውስጥ እነኝን ልጆች ይዤ ብቻዬን ልኖር ይሄን ያክል እንዴ ተሸክመሽ ተቀመጪ? ስንት ዓመት ነበር ያልከኝ? ቢበዛ 5 ዓመት ትንሽ ደግሞ 3 ከ3 እስከ 5 ማለት ነው። 5 ዓመት ሚቲ 3 ዓመት ሚቲ አንድ ቀን ይምታው ብቻ ምን እዳለብኝ እኔ እንዴ? ምን እዳለብኝ? አረብነት እኔ አልችልበትም። እኔ ራሴ አላልኩሽ? እኔ የማላውቀው ሀገር ሂጄ እዛ እንትና ሰራለሁ ይላሉ። አንቺ እዚህ ቁጭ ብለሽ አብዲ ቆይ እንዴ አይነት ነገር ይሄን የሚያክል ነገር እንዲህ ነው የምንነገረው? ምን ችግር አለው? እድገት ነው። አብረን እንደጋለን። እኔ እኮ እድገቱን አልጠላውም፣ ግን እንዲህ አይደለም። አነጋገርህን አስተካክል። ቁጭ አድርገህ በስርዓቱ በተረጋጋ መንፈስ ነው ለሰው የምንነገር። አሁን ለሄን ነው እያልክ አሁን ትነግረኛለህ? ምንድነው የሚባለው? እኔ ወረድ ኮንትራቱን ጨርሻለሁ፣ ሳይን አድርጌ ጨርሻለሁ። አትለኝም ትላለች እንዴ? ሂድና ውሉን አሳየኝ። ደፋ ውሉን አሳየኝ። ለምንድን ነው የማሳይሽ? እንደ ውሉን አሳየኝ ትለኛለች እንዴ? ይኸውልሽ አሁን ሌላ ወሬ አልፈልግም። በቃ መሄድ ነው። እኔ ሄዳለሁ፣ አንቺ ትቀመጫለሽ። አየሽ፣ እኔ እዛ እሰራለሁ፣ አንቺ እዚህ ትሰራለሽ። አብድ ግን የምርህን ነው? ከዛ አንድ ላይ ሆነ ዋንዱ በቱካና ላል አገፈት ዋንዱ በቱካና ዱጋ አንተ ከተካንዱ በታር ሳን ቀጀሊነት ሚሰኔም ዜናን ሞ አኒ ዋን ሶ ባይ ስትዱበት ዲቤክ ውሸት ተናግሬ ያውቃለሁ? ዋሽቼሽ አውቃለሁ? አላውቅም። እኔ እኮ ግራ የገባኝ አሁኑኑ መጣ እንደዚህ አድርጊያለሁ እንዲሁኝ እንዴት እንዲህ ይባላል? እንግዲህ ምንም ማድረግ አልችልም። አንቺ አሁን እኔ እዛ ሲሄድ ሰው ብዙ ነገር ሊልሽ ይችላል። ብዙ ነገር አንዳንዶቹ አግብቷል ሊሉሽ ይችላሉ። አንዳንዶቹ ደግሞ ከዚህች ጋር እንዲሆናል ሊሉሽ ይችላሉ። አንዳንዶቹ ደግሞ እዛ ተመችቶ ቆይ እንደፈለገ ይሆናል። አንቺ እዚህ ከልጆቹ ጋር አዋራት ትበያለሽ ሊሉሽ ይችላሉ። ገባሽ አይደል? ቆይ ምንድነው እቅድ? ይኸውልሽ እየሰማሽኝ ነው? ይሄን ሁሉ እንዳሰማችሁ የሰው ወሬ ልክ እንደ ይባብ ነው። ሳታዩ ከስር መጥቶ እቅድ ምንድነው? ፕላን ስለዚህ ቆይ ማልከረውርፈት እኔ ማይኔ ገና ምንድነው እያወራ ያለው? አንዴ በስራ እንለወጥ እያልኩሽ ነው። አንዴ እንለወጥ ትላለህ፣ አንዴ የሰው ወሬ እንዳሰሚ፣ አንዴ አግብቷል። ምንድነው አላማ? ለምንድነው የምትሄደው? እንደውም አሁን በቃ የሆነ ባልና ሚስት አብሮ ሳይሆኑ ሲቀሩ በቃ የሆነ ነገር አለ ማለት ነው። ሰው እንትን ይላል እና ሳትሄድ ምን እሱን አሳሰበ? አንተ ወይስ ያቀርከው ነገር ካለ ነው? ለአንቺ አስቤ ነው። ለእኔ ካሰብክ እሱን ለምንድነው የምታስበው ታዲያ? ለእኔ ያሰበ ሰው እኮ አብረን እንሄዳለን። አንቺ ጎሪ ለምንድነው እንደ ቀልድ ሁሉንም ነገር የምታስበው አንተ? ኦኬ አንቺ ይኸውልሽ አይገባሽም። ራሴ አይገባም። ልጆች ይዞ ብቻ መኖር እንዴት እንደምከብድ ታውቃለህ? እኔ እኮ ሴት ልጅ ነኝ። እንዴት ነው የምታስበው እንዴ? ራሴ ዘንጠ ለብሶ ስለመጣና በቃ ልጆቹን ትምህርት ቤት ልጆች ማስተማር ብቻ ነው እንዴ? መማር ብቻ ነው እንዴ የሚፈልጉ? ስንት ነገር ይፈልጋሉ ልጆች እኮ። የአባት ፍቅር፣ የእናት ፍቅር፣ አብሮ መኖርን ይፈልጋሉ። እንዴት ነው የምታስበው አንተ? ለአንተ 3 ዓመት 5 ዓመት ምንም አይደለም። ለእኔ አንድ ቀን ራሱ ትልቅ ነው። አይገርምህም? እንኳን 3 ልጆች አንድ ልጅ ይዞ መኖር ራሱ ይከብዳል። እንኳን በሰው ሀገር አይደብርም እንዴ? አንዴ ላውራ። ፋሚሊ የለ ምን የለ ኢቭን ጎረቤት እንኳን የለም። እንዴት ነው እንደዚህ የምታስበው? እንደ ሰው ማሰብን ልመድ። እሺ
ለፍማታቴ እንደ ጂሮ ያወሮ ወይ እንደ አስተሳሰብ አልገባኝም ግራ ነው የገባኝ ምንም የሚያምር ነገር አላየሁም ይኸውልሽ አስተሳሰብ እንዲገባሽ በውሃ አድርጌ ልስጥሽ እንዴ ትጠጫለሽ ራስ ጠጣ ያማታል እንደ ልጅቷ ራስን ነው እንጂ የሚያመኝና ያመኝም የተናገርከውን በሙሉ ወደ ኋላ ተመልሰህ እስቲ አስበው እንዴት እንደነገር እኔ አሁን እንደዚህ መጥቼ ከመሬት ተነስቼ እኔ እዚህ ጋር ቁርስ እያዘጋጀሁልህ መተ እንዲ ሊሆን ነው ምን ለጋራ እድገታችን እስከሆነ ድረስ ስቄ እንዲቀበል ነው የፈለከው ለጋራ እድገታችን አይደለ ለጋራ እድገት አብሮ ነው ይሄ ማለት አንቺ ያደግሽ አብረን ነው መሄድ ያለብን እዛም ወጪ እያወጣ እዚህም ወጪ እያወጣ የቱ ነው እድገት እሺ ንገረኝ እሱ ይኸውልሽ እዛ ማለት ነው ወጪ ያላወጣ እንትን አለ ሩሜት አለ ከሰው ጋር ነው እናት ጋር ነው የሄድኩት አይደል ከሰው ጋር ነው የሚኖረው ጭራሽ ያ ሩሜት አለ ወጪን ቀንሰዋለን ችግር የለም የምናወጣው ወጪ እዚህ ብቻ ነው ከማን ጋር ነው የምትኖረው ሩሜት ማለት የሆነች በቃ ሩሜት ነው አንቺ ምን ጨነቀሽ የሆነች ጨርስ ኖ ኧረ የስራ ባልደረባ ናት ችግር የለም ምን ችግር አለው ይኸውልሽ ይሄ ዱፕሊኬት እንትን አውጣለ አትሄድም ታዲያ ምን ነው ጠቅልላት አትሄድም ምን ነው ለኔስ ነገርከኝ ምን ነው አንደኛን ጠቅልላ አልሄድክም ሚቀኛ ነሽ ለምንድን ነው ነገርከኝ ለኔ መንገሩ ለምን አስፈለገ ምን አለበት አሁን ሰው ራሱ ላይ ሚቀኛል ደም በቃ ገረዴን ታየ ደም ይኸውልሽ አበ ጉዳይ የኔ ቆንጆ ይኸውልሽ እኔን ማቀፍ ምን ያንተ ቆንጆ ምናምን መሄድ ይቻላል ችግር የለውም እኔ አፈርም ግጬ ነው ለምኝ ቢሆን ልጆቹን እኮ ማሳደግ አሳደጋለሁ እኮ ግን አንድ ሴት ከባሏ ጋር መኖር እስከለመደች ድረስ ብቻዋን ይከፋታል ብዬ ነው እንደፈለግ በቃ ደም ሩሜት ይቀርዳሚ ደም ሴት ናት አይደለ ደም የስራ ባልደረባ ናት አይደለ ይሄው ሂድ እሺ ጧት መተ አሁን መተ ነው የምትነግረኝ በዛ ላይ እኔ እዚህ ጋር ቁርስ ላንተ ለማዘጋጀት እነሳለሁ አንተ መተ እንንንንንትለ መሄድ ይቻላል መንገዱን ጨርቅ ያርግልህ ይሄው መርቀሽ ላኪኛ ለምን ምንም መርቀ እንዴ አላህ ያስተካክልል መንገዱን ጨርቅ ያርግል ከኔ ተለይተ በቃ ሄድልኝ እሺ አታበሳጨኝ በጧት ደስ ካላለሽ ስለማይለኝ ነው እንዴ ፈገግ ይያል ለነጃ ደስታን ያሰብኩ ፈገግ ለነጃ እስተረዛይ ለነጃ ፈገግ ይያል ነራታይ ጋር መበቃ እሺ እንከባበርና ዴሚ ስትመጣ እናወራለን ይኸውልህ ሲመጣ የዛሬ 5 አመት ሰው እየደረጋኝ ዴሚ ተነፈካት በዛው ሄዳለሁ አታዙኝ እሺ ናዲ በዛው ሄዳለሁ በረራዬ ስንት ሰዓት እንደሆነ ታውቃለሽ ከስራ ልክ ከስራ እንደወጣውኝ ነው ስለዚህ ለዚህ ነው ልጆቹንም ከዛ ከትምህርት ቤት ውሰጃቸው ያልኩሽ ለዛ ነው ስለዚህ ይኸውልሽ አሁን መርቄሽኝ ባሌ አላህ ይከተለ እኛም እዚህ ምንም አንሆንም ሃይዞ እንዴ እኔ እኮ የሰው ሀገር እኮ ነው የምሄደው ምን ችግር አለው እጄ ሰራ አረጋለሁ አንቺ እዚህ ልጆቹን ቤቱን ቀጥ ጸጥ አድርገሽ ትይዣለሽ ሲሚ ሰማሽ ይኸውልሽ እኔ በቃ ነጃ ታወኝና ሄድ ኧረ ነጃ አትጎት እኔ ታወኝ አልከነ እኮ ሲሚ ነጃ እኔ እኮ ቢበዛ እዛ ከሰው ጋር እሺ በቃ ብቻዬን እኖራለሁ ብቻዬን ይሄ ነው የሚያስለቅስሽ ስሚ አብዲ በቃ ነራታይ በቃ ብቻዬን እኖራለሁ ብቻዬ አይሻልም ልቀቀኝ ነኝ እንዴ ፈለክ አይደለም አዋሉ ከዚህ ደግሞ ዋር ከዚህ ይኸውልሽ በቃ እሺ ገነዲሽ በቃ ገነዲሽ እሺ እስካሁን ቀልድ እያልኩ አመረርክ በቃ ይችላል እንዴ ማረቢ ከነ መጅራችሁ የሰው ልጅ እኮ አይደለም እያለቅሽ ነው በቃ ተወኝ እንዴ እሺ በቃ እሺ አንቺ ጎር ፍቴሩት እሺ በቃ ምንም የለም እሺ አንቺ ጎር የልብልብን ከተናገርክ በኋላ ምንም የለም ገነዲሽ ፍቅር ይኸውልሽ ስሚኛ ይኸውልሽ ምንም የለም እኔ አውቄ ነው ምንም የለም ይኸውልሽ እዛ ነይ ስሚ ምንም የለም አውቄ ነው እየተጫወትኩብሽ ነው ስሚ እየተጫወትኩብሽ ነው እየሰማሽ ነጃ ሲንተ በዳጅራ አንዳንዴ እኮ ቀልድም ገደብ አለው እሺ በቃ ይቅርታ ሁሉም ነገር የራሱ እንትን አለው ጊዜ ያለው ገደብ አለው ይቅርታ አሁን ስራ ስለረፈደብኝ እንደውም አንቺ እንዳረክሽኝ እኔ አላረክኩሽም በጣም ይቅርታ እሺ እኔ ቆይ ምን ነው በቃ ለቀመጥ መታነር እኮ እንዴ ነጃ አንቺ ምን ነው አውዝ ብላ አስተክፍሩ ወይቆች በቃ ዴቪ የእውነት ነው ወላሂ ቢላሂ
ለሁሉም እንዲህ አይነት ነገር እንትን አትበላኝ ከእንግዲህ ነግሬሃለሁ። እኔ ማየን ነገር አትንገር። ኧረ ውሸት ነው ገባ? ይሄ ላይፍ ነው። ውሸት ነው። ቀልድም የራሱ የሆነ ገደብ አለው። በዛ ላይ ታይም አለው። በቃ ትችዋለሁ። ዝም ብለህ እንደመጣለህ እንትን አልሄድም። በቃ አልሄድም። እሺ ውሃ ልስጥሽ ወይ ውሃ ልስጥሽ ይሻላል። በጣም ይቅርታ ያልኩሽ እኮ ወላሂ ፋሚሊ በዚህ እንደዚህ ወጋኝ ሁሌት ማለት ነው። በዚህ አላበኝ። ጥሩ አይደለም እንዲህ አይነት ነገር ጥሩ አይደለም። በቃ ለሰው የሆነ ነገር ሲነገር ተናመቴ ሲሰኔ አርግቴ በስርዓት ነው። እንደዚህ አይደለም። እሺ ያልኩሽ እኮ ድንገት ቢወድቅ ሳይሆን ይሄ ኮንትራት ውሃ ልስጥሽ አንተ ቀልድ ምን አለበት? ስንት ሰዓት እንደሆነ ታውቃላችሁ? ከጠዋቱ 7 ሰዓት ከጠዋቱ 7 ሰዓት ስለረፈደብኝ ማለት ነው። ላይክ ሼር ሰብስክራይብ ማድረጉን እንዳትረሱ። እሷ ከዚህ በላይ ነው ያደረገችኝ። አሁን እንግዲህ ትንሽዬ ከፈለች መሰለኝ ትንሽ እሺ በቃ ይቅርታ ፋሚሊ ወዳችኋለሁ። እኔም ወድሻለሁ። እኔ ታውቃላችሁ እህታችሁ ስመጣ እንዲህ እያጨበጨባችሁ ጠብቁኝ። እናንተ ደግሞ ይኸውላችሁ ለሷ እያዘናችሁ እኔን ግን ወይ ግን ችግር የለም። ለሷ ካዘናችሁ በቃል ምክንያቱም ሚስቴ አይደለች። ለሷ አዘናችሁ ማለት ለኔ አዘናችሁ ማለት ባልና ሚስት ከአንድ ወንዝ ነው የሚቀዱ ይባላል። የምር በጣም ነበር የከፋኝ። ኦ ማይ ጋድ እኔ ልጆችን እኔ በህይወቴ ካገባው ጀምሮ እዚህ ሀገር እስኪመጣ ብቻ ነው ልጅን ብቻ ነው ያሳደግኩት፣ አንድ ወንዱ ልጅ። ከዛ በኋላ ማውቀው ታሪክ የለኝም። አላህ በጋራ ያቆያችሁ ብላችሁ ዱአ አድርጉልኝ። እስከ ለተማ በጣም ነው የምፈራው፣ በጣም ነው የምጠላው። ሳይ ራሱ ያሳዝኑኛል እንደዛ የሚያሳድጉ ሰዎችን ሳይና ችግር አለው። እድገት እኮ ነው። ዝም በል እና በጣም ነው የምወዳችሁ። ገደል ግባ። እሺ በቃ እድገት እኮ ነው። ምን ችግር አለው? እኔ አሁን እዛ ሂጅ ቢበዛ 5 ዓመት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እናንተ ስለምወድ ነው እንደዚህ የቆምኩት እንጂ እንዲህ ለወጋኝ ማድረጉ እንዳትረሱ። አውቃ ነው እኔን ለማስደነገጥ ነበር። አላህ ምስክሬ ነው፣ የምሬን ነው ወላሂ አልዓዚም። አንቺ ቀልድ እናንተ አታውቂም እንዴ? ቀልድ ብለህ ነው እንደ ነገርክ? አዎ ያው በውስጤ ማይ ፋሚሊ አይ ላቭ ዩ። እንወዳችኋለን። ዶንት ፎርጌት ላይክ ሼር ሰብስክራይብ። ሀሳባችሁን ደግሞ ባላችሁበት አላህ ከእናንተ ጋር ይሁን። አልሰጠውም ቁርሱን አልሰጠውም። ዛሬ በቃ ባዶ ሆዴ ማዋሌ ነው። ወደ ስራ ደም ደምከት ባዶ ሆዴ ወልቴ ባዶ ገራ ወልቴ አይደርጉልኝ። እስቲ እዛ የሆነች ቆንጂ የሚስት ያውጣልህ። አውቀን ወላሂ አውቀን እሺ አይለመደኝ። ለብሰው እንኳን አልጨምርብህ ምክንያቱም ምስጋና ላንተ ይሁን።